ሰላም እንደምን አደራችሁ? ደህና አደራችሁ ወይ? እስኪ ዛሬ ለመጀመሪያ ጊዜ በሰው ቤት ያለን የመዳም ቅመሞች የቀን ውሎ በሚል እችን ብሎግ ልሰራ አስቤያለሁ። ለመጀመሪያ ጊዜ ነው። ጥራት ምንም ላይኖረው ይችላል። በጣም ይቅርታ ባለው አስቀድሜ ግን እኛም ህይወታችን የሚቀይር ነገር መስራት ሳይኖርብን አይቀርም ብዬ ስላሰብኩኝ ለመጀመሪያ ጊዜ እንድ ቪዲዮ ልሰራ አስቤያለሁ ማለት ነው። እና ሰብስክራይብ ያደርጋችሁ ተከታተሉኝ። አመሰግናለሁ። አብረን እንደግ። እስኪ እንዘጋጅ። ዛሬ ያሉኝን ስራዎች ከሰራራው በኋላ የተወሰነ የጠዋት ስራዬን ማለት ነው እንትን መሄድ ይኖርብኛል። ዛሬ የመንጃ ፍቃድ ትምህርት ለመማር ጀምራለሁ እና እስኪ እንዴት እንደሆነ አብረን እናያለን። እንግዲህ እዚህ ላይ ደግሞ ያው አልጋችንን እናነጣጥፋለን። አልጋችንን እናነጥፋለን ግድ ነው። በነገራችን ላይ የሆነ ሞቲቬሽን ነገር ሰምቼ ነው ይሄን አልጋ ማንጠፍ ጧት ላይ ቶሎ ብዬ እኔ ወደ ያው ትምህርት የምትሄድ ልጅ ስላለችኝ እሷን ወደ መሸኘት ወደ ማዘጋጀት ምናምን ነው የምገባው እና ላይክ ሰአቱም ስለማይበቃኝ ቶሎ ተደነባብሬ እንጂ ያው አልጋዬን ትቼው ነው እንደነበረ ትቼው ነው ወደ ስራ የምሄደው እና የነበረ አሁን ላይክ አሁን 1-2 ሳምንት ምናምን ይሆነኛል። ጥሩ ነገር ጀምሬ ነበረ ግን መሀል ላይ አንዳንዴ አቋርጠዋለሁ ምናምን ሲደክመኝ ምናምን ያው ታውቃላችሁ ድካም የሰው ቤት ድካም እና በጣም ላይክ አልጋ ጋር እስክትገናኙ ወይም ደግሞ ተነስታችሁ ስራ እስክትጀምሩ ድረስ ነው የምትሯሯጡት። እና ምንድነው ተነስቶ ጠዋት አልጋን ማነጠፍ፣ ጸሎት ማድረግ፣ የተወሰነ የሰውነት እንቅስቃሴ ማድረግ ምናምን እና እሱን እጀምራለሁ አቆማለሁ ግን ያው መቀጠል እንዳለብኝ አስባለሁ። እና ደግሞ ግድ ነው። በተለይ የጠዋት እንቅስቃሴ ለሰውነት በጣም ያነቃቃል እና በጣም አሪፍ ነው። እሱንም እናደርጋለን። እዚህ ጋር ጸሎታችንን እናደርሳለን። ይህም ራሱ በግድ ነው በእውነት ላይክ አንድ የምንድነው ይቅርታ አንድ የኑሮ አካሌ ማድረግ እፈልጋለሁ። በተለይ ጸሎት ማለት ነው እና ጸሎት ላይ በጣም ደካማ ነኝ። እሞካክራለሁ እንጂ ጎበዝ አይደለሁም። ግን ያው ጎበዝ ለመሆን እሞክራለሁ። እስኪ አበረታቱኝ፣ እንበርታ። ሁላችንም በየሃይማኖታችን ማለት ነው። ማንም ሰው ጸሎት ሳያደርግ ወደ ስራ ባይገባ እላለሁ። ጥሩ ነው ግን ያው መለማመዱ በጣም ከባድ ነው። የእለት እለት ኑሯችን ማድረግ ትንሽ ይከብዳል ግን መሞከር በቻልነው አቅም ያው እዚህ ጋር ልብሳችንን እንቀይራለን ማለት ነው። እንደነገርኳችሁ ያው ወደ መንጃ ፍቃድ ትምህርት ቤት ስለሚሄድ ከወዲሁ መጀመሪያ እንዳይረፍድብኝ የተዘጋጀው ነው በጠዋት መኪና ስለሚልኩልኝ እና አስቀድሜ የተዘጋጀው ነው ማለት ነው። እዚህ ጋር እያሳቀኝ ነበረ።
ቲሸርቴን ለመቀየር ስፈልግ እንዴት አድርጌ ቪዲዮን ላቆም እና እያሳቀኝ ነበረ ቪዲዮን ደግሜ ሳየው። ከዛ ያው ባለን ነገር ራሳችን እንጠብቃለን ማለት ነው። ታጓስ አትለቅ እና ያው እንድች እንቀባባለን ባለችን ነገር ወዛ ወዛ። ከዛም በኋላ ተቀባብተን ምን ብለን ተዘጋጅተን ወዴት እንሄዳለን ማለት ነው? ወደ ስራችን። ወደ ስራችን አሁን ካልሳችን ያው እንደዚህ ስፖርተኛ ሲያጫውተኝ ማለት ነው። ስፖርተኛ ሲያጫውተኝ እንደዚህ ያደርገኛል። እንለባብሳለን፣ እንዘጋጃለን። ያው ፀጉሪቷን ተዋት ባላይ የለፏት እንግዲህ አትሳቁበት፣ ሰብሰብ እናደርጋታለን፣ ችግር የለም። ይሄ በነገራችን ላይ በገና ነው እና በቅርቡ እሞክራለሁ ለመማር ደግሞ እሱን ተገዝቶ ተቀምጧል። እንደ አጋጣሚ ልወጣ ስል ሳይሆን እንትን ያልኩት ቪዲዮ ውስጥ ያስገባሁት። ከዛ ያው በጠዋት ትንሽ ድብ እንላለን። ያው ሰዓት ስለሌለኝ ነው እንጂ በደንብ እሰራለሁ። አፕሊኬሽንም አለኝ ያንን እየተከታተልኩ በዛ ትንሽ ስፖርት ጠዋት ላይ የተወሰነ ማለት ነው፣ ብዙም ባይሆን እና በጣም እየገረመኝ ነበር። አሁን እዚህ ጋር ገና 5 ሰዓት ተኩል ነው፣ ግን እንደምታዩት ፀሐይ እየወጣ ነው የሚመስለው። ፀሐይ የወጣ ነው የሚመስለው፣ የነገ ይመስላል ምናምን፣ ግን ገና 6 ሰዓት እንኳን አልሆነም በዚህ ሰዓት ማለት ነው። እዛች ቅጠሏ ትገባለች። እንትን ስልኬን ያስቀመጥኩት የአበባ ማስቀመጫው ላይ ነው እና የውጭ አበባዋን ከልላኛለች፣ ግን ጥሩ እንትን ሰጣኛለች፣ ጥሩ ልክ ሰጣኛለች። ቀስ ምንድን ነው እንደዚህ የሚያደርገኝ? የት ለመድረስ ነው? እዚህ ጋር ደግሞ ቢምቢዋ እየተከተለች ወይ አትነድፈኝ ወይ አትሞት ወይ አትለቀኝ እያሰቃየችኝ ነበር። እንግዲህ ወገብ ነገር ችግር ነው። ያው ለዛ ነው ሰበር የምለው ግን ሌላ ሰው አብሮ የሚያካሂደኛል እንዴ የምለው ማለት ነው። አይዞሽ እና እዚህ ጋር እንትን ነበር። ይሄ እንትኗን ሰማያዊ ኩባያዋን ያያችኋት የለችም? እሷ ፕሮቲን እጠጣለሁ ማለት ነው። ፕሮቲን ከአትክልት ከጥራጥሬ ያው ልክ ከዚህ ምንድነው የጾም ጊዜ ነበር የገዛሁት እና ከምንም ነገር የጸዳ ማለት ነው። እና ላይክ የጾም የሚሆን ፕሮቲን ነው እና እሱን እንትን ብዬ ነበረ እና ቪዲዮውን ተመልሼ ሳየው የት ሄዶ ነው ስበጠብጥ ምናምን የሚያሳይ ነገር ነበረ፣ ግን የት ቆርጬ እንደጣልኩት አላውቅም። እና እንግዲህ ዞሮ ነግሬያችኋለሁ። የጥቁሩ ይታያችኋል አይደለ? እዛ ከጀርባ የጠጣኋት አሁን ማለት ነው። ቀመስ ወደዛ የወሰድኳት አሁን እሱ ነው ፕሮቲኑ ማለት ነው። ከዛ እዚህ ጋር የልጃችንን ቁርስ እንሰራለን። ቁርስ ሳይሆን ወደ ትምህርት ቤት የምትወስደው ማለት ነው። በጣም ምግብ ላይ በጣም ታስቸግረኛለች ብታያት እና የሰጣችኋትን ነገር ምናምን አትበላም። በጣም ነው ጧት ላይ ስቃይ ነው የምገባው ብታዩ፣ በቃ ጭንቅ ይዘኛል። ምንድን ነው ማደርግላት ይችልች ምናምን እና ቋጥሬ ደግሞ ሳትበላ ስትመጣ በጣም ነው የምናደደው ምናምን ነገር። ምክንያቱም ምሳ ይዛ አትሄድም። በጣም ውላ ነው የምትመጣው። 3 ሰዓት ምናምን አካባቢ ነው የምትመጣው እና መጣ ከዛ በልታ ያችን ምሳ በልታ እራትም ላትበላ ትችላለች። ምክንያቱም በምሳም በእራትም መካከል የሆነ ነገር ስለሆነ የምትበላው እና በጣም ያናደኛል። እዚህ ጋር በነገራችን ላይ ሰውዬ እዚህ ነው የተኛው ሳሎን ላይ ማለት ነው። እና ሳሎንና ኩሽናችን አንድ ላይ ነው ያለው
በጣም የተሳቀቅኩ ነበረ ስቀርጽ የነበረው ከአሁን ተነስቶ ይመጣል እያልኩ ማለት ነው። እና እንደዛ ነው። ከዛ ደግሞ ያው ለሴትዬ ስራ ትሄዳለች። ለእሷም ደግሞ የተወሰነ ሰላጣ ነገር ስሪልኝ ብላኝ ነበር። ብዙ ጊዜ ያው እንትን አልልም። የዚህ ጊዜ ግን ቋጥሪልኝ ብላኝ ነበርና ያው በጎን ደግሞ ቅጠላችንን ወጣ ወጣ እያደረግን ከዛ እዚህ ጋር የልጄ ዳቦዋን ጠበስ ጠበስ እያረኩላት ነው። ከዛ ጠበስ ጠበስ አድርገን ነው እስኪ እጣቴ እንዴት ነው የማቆላልፈው? እግዚአብሔር ይህ እኮ ከተቀረጸ በኋላ ሳይሆን የሚገርመኝ ከዚህ ላይ እንግዲህ ሴትዬን ሰላጣ እያዘገጃጀው ነው። እና ደግሞ በጣም የደበረኝ ነገር ምንድነው ችግላባ እንደተንጠለጠለች ያው ሁልጊዜ እዛ ጋር ነው የማስቀምጠው፣ ግን አሁን ሲያዩት በጣም ይደብራል ቪዲዮ ላይ ሲታይ። ከዛ ትንሽ ቆይቼ ነቃውና ዞር አደረኩት። እንግዲህ ይህን ይመስላል የልጄ ምሳ እቃ። ያው እንደዚህ ቪዲዮን ማፍረጥ ነው ቶሎ እንትን እንዲል ነው እና ብዙም ቆራርጥ ነገር እየጠፋ ስላስቸገረኝ ያው አዲስ ነኝ እንደነገርኳችሁ እና እየቆራረጥኩ የማደርገው ነገር እየጠፋ አስቸግሮኝ ነው። ለዛ ነው ዝም ብዬ እንደዚህ በፍጥነት እንዲያልፍ የማደርገው። አሁን ያው ልጄን ልቀሰቅስ ነው የሚሄደው። መጀመሪያ ልብሷን ይዛለሁ። ልብሷን እናዘገጃጃለን መጀመሪያ። ከዛ ያው ከእናቷ ጋር ስለምተኛ ይሄ የልጅቷ ክፍል ነው። ሰውየው ተኝቷል እዚህ ውስጥ። አይሚን ሶሪ ሰውየው ብዙ ጊዜ ይተኛል እዚህ፣ ግን እሷ አትተኛበትም ልጅቷ ማለት ነው። ከእናቷ ጋር ነው ብዙ ጊዜ የምተኛው። ከዛ በቃ ልጄን ሸኘው ማለት ነው። ከዛ እዚህ የሴትዬን ክፍል እያስተካከልኩ ነው ከመሄዴ በፊት።
እና እዚህ ጋር ደግሞ ያው ከዛን ቀን ከእለቱ በፊት ያው ገዛዝታ ያመጣችው እቃ ነበረ እና እሱን እያስተካከልኩ ነበረ። ሳሙና ምናምን ነገሮችን ይዤ እንዴት ገባው በዛው ቀረው መሰለኝ ወጥቻለሁ። ከዛ ያው ለልጅቷ የተገዛዛ ልብስ ምናምን ነበር እሱን እያጣጠፍኩ ነው። ትንሽ ድምፄ ከራቀ በጣም ይቅርታ። ያው ከቤት ሆኜ ስለሆነ ነው። ከቤት ሆኜ ማለት ያው እዚህ ጋር ትንሽ ከክፍሌ ነኝ ምናምንና እንዳልጠራ ሳልጨርሴ እንዳልጠራ ነው። ይኸው ፍሬቻ አልገባች ልጃችን። ከዛ እዚህ ጋር ደወልብኝና እየመጣ ነው ብሎ ከዛ ቁርስ መብላት አለብኝ። ከዛን እለት ከእለቱ በፊት ትንሽ እንደዚህ ኬክ ነገር አምሮኝ ገዝቼ ያስቀመጥኳት ነበረችና በቃ እሷን እንድቀማምስ ብዬ ልክ አንድ ሁለቴ እንደጎረስኩኝ እንደወሉ በር ላይ ነን አሉኝ። 10 ደቂቃ ብሎኝ ወዲያውኑ 1 ደቂቃም አይሆንም በር ላይ ነን አሉኝ ማለት ነው። ከዛ በቃ ምን ይደረጋል እያዘንኩም ቢሆን ቋጠርኳት ያስቀመጥኳት። ከዛ ይኬዳል እና በጣም እንትን ያለው እኔ በጣም ልክ ጓጉቻለሁ ምናምን እስክጀምረው ድረስ ይሄን የመንጃ ፍቃድ ትምህርት። እዛ ውሃችን እንጠጣለን ምን እናደርጋለን እንደራበን ማለት ነው። እሺ ከዛ በቃ በጣም እንትን ብያለሁ ተቻኩያለሁ ምናምን ነገር አስቆሚያቸዋለሁ እነሱ ምናምን በቃ ጥድፍድፍድፍ እያልኩ እዚህ ጋር ወልወል ግድ ነው። ወጣ ስንል ወልወል እና ግን ያው በጣም ይቅርታ የመጀመሪያ እንትኔን እንደመሆኑ መጠን ላይክ የቪዲዮ ጥራትም የድምጽም እንዲሁም ደግሞ ያው ደረጃውን ጠብቆ ላይሄድ ይችላል። ስለሱ በጣም ይቅርታ እያልኩኝ ያው እንግዲህ የጀማሪን ያው ገባን እንግዲህ ስለ መንጃ ፍቃዱ እኔ እስኪ ልማርና ከዛን የሆነ ጥሩ ነገር ካለው እሰራላችሁ ይሆናል ቪዲዮ ማለት ነው። ትንሽ ያጠር ያለች ቪዲዮ እሰራለሁ። ከዛ ሄደን ጉዟችን ቀጠልን እና እዛ እንደደረስኩኝ ደግሞ ቪዲዮ ቀርጻለሁ ብዬ ሳልቀርጽ ቀረሁኝና ስመለስ ትዝ አለኝ። ባሴ ላይ ቁጭ ብዬ ትዝ አለኝና በቃ እስኪ የመጨረሻ የውላችን ወረቀት የተዋዋልናትን ወረቀት ይዘን ይኸው ገባ ፊውቸር። በጣም ይቅርታ ያው እንግዲህ ልጄ ነው የምጮኸው እና አመሰግናለሁ።